ሰላም ሰላም ቤተሰብ የገኒ ሾው ዩቱብ ቻናል ተከታታዮች እንኳን ደህና መጣችሁ። እንደተለመደው ሳቢላን ክፍል 2 ይዤላችሁ መጥቻለሁ። ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱኝ። እንግዲህ ባለፈ ክላስ ላይ እንዳየነው ልዩና ሳቤላ እየተጨቃጨቁ ቾኮሌቱ ላይ ያለ ምስትየው ትደርስባታለች። ከዛ ትደበቃለች። ስትደርስ ቾኮሌትሽን ለምንድን ነው ማትበይ ብላ ትናገራታለች። ሳቤላም ቾኮሌቱን ትበላለች፣ መርዝ ያለውን። ልጅቷም ልዩ ከዛ ውስጥ ወጣ በላሹ ብላ ስትጠይቃት አዎ በላው ትላታለች። ለምንድን ነው አልነገርኩሽም እንዳትበይ ብዬ ስላታለች። ስለጓጓው ነው ትላለች። ከዛም በዚህ መሀል ደግሞ ማርኮን ድምጽ ሰምቶ የሳቤላ ክፍል ሲገባ አሁንም ሊያ ተደብቃ ተነሳ ትደበቃለች። ምን ነበር እዚህ ክፍል የነበረ ብሎ ስጠይቃት ማንም አልነበረም፣ ከትልቁ አባቴ ጋር እያወራው ነበረ፣ ከፈጣሪ ጋር ጸሎት እያረኩ ነበረ ብላ ትዋሻለች። ሳቤላ ልጅቷ ማለት ነው። ከዛን እሱም አላመናትም፣ ወጥቶ ይሄዳል። ከዛን ደረጃ ላይ ከምስትዮ ጋር ይገናኛሉ። ድምጽ ሰምቼ ነበረ እኮ ትለዋለች። እሱም ሰምቼ ነበረ ይላሉ። ግራ ይጋባሉ ማን ነው እያሉ። እነሱ ዛኛው ክላስ ገቡ። ልዩ ከዛ ወጥታ ወደ ታች ትወርዳለች ተደብቃ። እሺ ማን ነው እንደዚህ እየተከታተለን ያለው? ያቺ ገረድ ናት የምትሆነው በቃ ትላለች ዲና። ልጅቷ የሆነ ነገር ስለሰማች ነው እንደዚህ የምትከታተለን፣ የሆነ ነገር ማድረግ አለብን ይላታል ማርኮን። እሷ ምንም ማድረግ አንችልም፣ የሆነ ነገር ማድረግ አለብን፣ ምስጢራችንን ካወቀች ዛን ነው ገደል የምትገባ ስለው ከሆነም ያንተ ዝርክርክነት ነው ትለዋለች ዲና ለማርኮ። ምን ለማድረግ እያሰብክ ነው ቆይ አንተ ስለው ምንም ብሎ ፈገግ ስል እሱም ፈገግታ አውቀዋለሁ ትለዋለች። እሱም እዛው ጥሏት ይወጣል ማለት ነው። ሰራተኛዋ ብቻዋን ኪችን ውስጥ ገብታ በጣም ትጨናነቃለች። አባትና ልጅ እንዴት ነው አድርጌ ማዳን የምችለው እያለች። በሌላ በኩል ደግሞ ርብቃ ሆስፒታል ናት። በጣም ደስ ብሏት እንግዲህ ታካሚ ነበራት፣ ሕክምናዋ በጥሩ ሁኔታ ተሳክቷል እያለች በጣም ደስ እያላት ከጓደኛዋ ጋር ታወራለች። እነሱ ቆሞ እያወሩ እያለ ታካሚውን የወጋው ሰውዬ ይመጣና ይሄ ሰውዬ በጭራሽ ማዳን የለበትም ብሎ ርብቃን ያንቃታል። እሷም ጭራሽ እኔን ለማስፈራራት ትሞክራለህ፣ ወንጀለኛ እንደመሆነ መጠን እኮ ይሄኔ እስር ቤት ነበረ መገኘት የነበረብህ ብላ በጣም ትቆጣዋለች። እንግዲህ በዚህ መሀል ሰውዬው ይሄዳል። ተጠንቀቂ ብሏት እሷም እንግዲህ ፍቅረኛ ዋጋ ትደውላለች። ዛሬ እንግዲህ 5ኛ አመታቸው ነው። ለአባቷ ልነግሯት ተቀጣጥረዋል። እሷም ከሆስፒታል ወጥታ ትሄዳለች። ፍቅረኛዋ ግን እንደተጠበቀው አይደለም። እሱ ሌላ ቦታ ነበረ። ከማርኮን ጋራ ካርታ እየተጫወቱ ነበረ። በጣም ብዙ ዳለበት፣ ከ500 ሺህ በላይ ዳለበት። እንግዲህ ዛሬም ይበላል። ከማርኮን ጋራ እየተጫወቱ እያለ ርብቃ በተደጋጋሚ ትደውልበታለች። ስልኩን ማንሳት አልቻለም። በስተመጨረሻ ሲሸነፍ ብሬን አምጣ 500 ብሬን አምጣ ብሎ ይቆጣዋል ማርኮን። እሱም በስንት መከራ ከዛ ወጥቶ መልሶ ስደውልላት እሷ ግን በጣም ስለተናደደች ቤቷ ገብታ እያለቀሰች ትገኛለች። እሱም በተደጋጋሚ ስደውልላት አላነሳም ትለዋለች። ከዛም አሁንም ስደውልላት በስተመጨረሻ አንስታ አትደውልብኝ ብላ በጣም ትጨውበታለች። በሌላ በኩል ደግሞ እህቷ እሷን ስታያት እንግዲህ በተመሳሳይ 2 እህታማቾች አንድ ልጅ ወደዋል። እንደ ወንድም አብሮ አደጋቸው ነው፣ ግን ወንድማቸው አይደለም። ሁለቱም እህታማቾች ልዩን ይወዱታል። ያችኛውም ፎቶውን እዛ በጣም ትጠብቀዋለች፣ የት ነው ምናምን እያለች ማለት ነው። በሌላ በኩል ደግሞ ሰራተኛዋ መወዳት ልጅ አለ ሙልጭ የሚባል እንግዲህ እሱ ጋር ትደውልና ሙልጭ በጣም ችግር ውስጥ ነኝ፣ እርዳታ ያስፈልገኛል። እዚህ ቤት ያሉት ዲናና ማርኮን አብርሃምንና ሳቤላን ለመግደል በመርዚ ምግብ አድርገው እየሰጧቸው ይገኛሉ። እንዴት አድርጌ እንደማድናቸው አላቅም። ሁለቱም መርዚ እየጠጡ ነው፣ እየበሉ ነው። ምን ማድረግ እንዳለብኝ አላቅም። ሞተው ይሁን አላቅም እስካሁን ትለዋለች። እሱም እንግዲህ ሄደሽ ቼክ አድርጊ እኔ ልምጣ እንዴ ብሎ ስጠይቃት አይ አትምጣ ትለዋለች። እሷም እንግዲህ ከሱ ጋር አውርታ ከጨረሰች በኋላ ወደ ውስጥ ለመግባት ትሞክራለች፣ ግን አልተሳካላትም። ዲና ትደርስባትና አንቺ ገረድ ወዴት አባትሽ ልትሄጂ ነው? ከዚህ ኪችን እንዳትወጪ አላልኩሽም ብላ ታንቃታለች። እሷም እንግዲህ እየገደልሽኝ እኮ ነው ዲና ልቀቅኝ ብላ ትንጠራራለች ሰራተኛ። እሷም ከዚህ ውጭ ንቅንቅ ብላ
ብለሽ ሳቤላ ጋር አይኔ አይቶሽ እገልሻለሁ ብላ ታስፈራራታለች ማለት ነው። አቢ ግን እኮ ይቆጣል። ልጄን አስጠኛት፣ ከልጄ አትለይ፣ አብረሻት ትደሪ ብሎኛል ስትለው ለሱ እኔ አስረዳለሁ ብላ እዛው ሄዳ ትቆልፍባትና ትሄዳለች። ሰራተኛዋን በጣም ትናደድና ተመልሳ አሁንም ሙልጭ ጋር ትደውልና ደረሰችብኝ ተያዝኩ ትለዋለች። እሱም እንግዲህ ምንድን ነው የሚሻለው እንደምንም ብለሽ ለመግባት ሞክሪ ስላት አሁንም ሁለቱ እየተጨቃጨቁ እያለ በቃ ይሄ ሰውዬ ሞቷል ሄጄ ማረጋገጥ አለብኝ ብላ ደረጃዋ ስትደርስ አሁንም ማርኮን ሰራተኛዋን ይይዛታል። ሰራተኛዋን በጣም ትናደድና አሁንም ተመልሳ ለሙልጭ ትደውልና ተያዝኩ ትለዋለች። እስኪ ሞክሪ ወደ ላይ በመሰላል ምናምን አናት መስኮት ምናምን ካለው በዛ ለመግባት ሞክሪ ይላታል። ሰራተኛዋም እንግዲህ እንደምንም ብላ እንደም ጥሩ ሀሳብ ነው ብላም ደረጃ ይዛ ተመሳሳይ ሰዓት ልጅቷም ክላስ ስትገባ ልጅቷም እንግዲህ በጣም ተዘረራለች አልጋ ላይ። በዚህ መሀል ሰውዬ ክላስ መልሳ እያለቀሰች እያለ ማርኮን ይመጣል። ድምፅ ስትሰማ ትደበቃለች። ማርኮንም በጣም ይደነግጥና እየሮጠ ይወጣል። የሞተ ይመስለውና ወደ ታች ሮጦ ይወርዳል። ልጅቷም ትወጣና ትወርዳለች። ምን እሰራለሁ ከዚህ በኋላ ሄጄ ለፖሊስ ማመልከት አለብኝ እያለች ልጅቷ እየተዘጋጀች ትገኛለች። ሰራተኛዋ እነሱ ሁለቱ ደግሞ ይጨቃጨቃሉ። አለቅህም፣ እንዴት ነው እንደዚህ የምታደርገው ብላ በጣም ትቆጣዋለች። ልጅቷ ዲና ግን እያስመሰለች ነበረ። ሰውዬ መርዙን እንዳልጠጣ ታውቃለች። መርዙ በጣም ስለሸተታት ስለፈራች እንግዲህ አንስታ ደፍታው ነበረ። እሱም እንግዲህ በጣም ደስ ይለዋል። በዚህ መሀል ልጅቷ ፖሊስ ጣባ ሄዳሉ ብላ ስትወጣ ሰውዬውን ፊት ለፊቷ ስታይ በጣም ትደነግጣለች። መንፈስ ነው ማየው ወይስ ራስህ ነህ አቢ በህይወት አለ ምናምን ብላ ሄዳ ዘላ ታቅፈዋለች። ቆይ ምንድን ነው የሆንሺ ምንድን ነው ብሎ ይጠይቃታል ልጅቷን። እሷም እንግዲህ በጣም ግራ ይገባታልና ምነግርህ ነገር አለ ስትለው በዚህ መሀል አሁንም ደግሞ ዲና ትመጣና ታቋርጣቸዋለች። እኔ በጣም ርቦኛል ውዴና ቁርስ እንብላ ትለውና እዛ ወደ ውስጥ ትገባለች። ሳሎን ላይ እንግዲህ እሷ ዲና ባሏን አቅፋ ቁጭ ብላለች። እንግዲህ ለስም ብቻ ምስት ማርኮ በዚህ መሀል ከደረጃ ላይ ሲወርድ ሰውዬን ፊት ለፊቱ ሳይ በጣም ይደነግጣል። የሞተ መስሎት ደስ ብሎት ነበረ። ምንድን ነው ማየው ብሎ በጣም ይርበተበታል። መንፈስ ነው ወይስ ራሱ ነው ምንድን ነው ማየው ብሎ ማርኮን ምን ሆነ ነው እንደዚህ የምትሆነው ብሎ ሰውዬው ሲቆጣ እሷ እንደዚህ በአይኗ እንግዲህ ስትጠቅሰው ቶሎ ብሎ ወደ ራሱ ይመለስና ፊትህ እኮ እንደዚህ ግርጥጥ ብሎ ሳያ መልካሙ ወንድሜ እኮ ናፍቆኝ ነው ምናምን ብሎ ያስመስላል። እሷም እንግዲህ ተዋት አካብድ ብላ ሰውዬው ላይ ትለጣጠፋለች። እንግዲህ በጣም ነው የምታናድደው እዚህ ጋር ዲና። አባትየውም እንግዲህ ተነስቼ ልጄ ሊያት ስለው ታው አሁን ነው የተኛቸው አትቀዝቅሳት ትላለች። በጣም ትደነግጥና እንግዲህ በዚህ ማለሽ በቃ ሄጄ ልብስ ደርቤ ልምጣ ብሎ ይሄዳል ሰውዬው። ልክ ሰውዬው ወደ ደረጃ ሲወጣ ሰውዬው እንግዲህ ማርኮን ዘሎ ዲናን ያንቃትና ምን አባሽ ነው የምታደርጊ? ለምንድን ነው እኔ እንደዚህ የምታሰቃየኝ? ምናምን ብሎ እንዴት ነው እንደዚህ ሊሆን የቻለ ስለው ተነሳ ከሞተበት ብላ ሞት ትይዝበታለች። ከዚህ በኋላ እኔን ለማዘዝ አትሞክር፣ እኔ እንዳንተ ጅል አይደለውም። የመጨረሻው ሞቱ በልጁ እጅ እንዲሆን ነው እኔ የምፈልገው። እቅዴን አቃለሁ። ወይኔ መውረድ አልፈልግም። ከዚህ በኋላ ተጠንቀቅ ትለውና ትቆጣዋለች ዲና እንግዲህ ወንድሟን። እነሱ እየተጨቃጨቁ እየተሰዳደቡ እያሉ በዚህ መሀል አብርሃም ይደርስና ዲና ምንድን ነው ያልሽው ብሎ በጣም ይናደዳል። አይ እንደሱ አይደለም እንደሰማህ አይደለም ብሎ አደባብሶ እንግዲህ ያልፋሉ በዚህ ጋር። እሱም ሄዶ እንግዲህ ሳሎን ሶፋ ላይ ሲቀመጥ እሷ ሄዳ ትለጠፍበታለች። እንግዲህ በጣም ይቀናል። ያኛው ግን ስታይ እህትና ወንድም አይመስሉም፣ የሚያጠራጥር ነገር አለ። በዚህ መሀል ልጅቷ እንግዲህ መወልወያ ይዛ ትመጣና አቢ ጨርሰሃል? ሄጄ ክፍልህን ላጽዳ ስለዋለች። እሱም አዎ ጨርሻለሁ ስላት ሌላ ጊዜ እሱን ጠይቀሽ ነው እንደምታጸጂ ብላ በጣም ትቆጣታለች ልጅቱ። ከዛን ደረጃውን ይዛ ወጣ። አሁን እንዴት ነው ብቻውን ማግኘት የሚችለው ብላ ተንኮል ታስብና ሰራተኛዋ ደረጃ ላይ ቆማ እቃውን ወደ ታች ትለቀዋለች ውሃውን። እነሱም እየተንደረደሩ ወደ ፎቅ ሲወጡ ምን ሆና ነው ብለው እሷ ተኝታ በጣም ተሰበርኩ እጄ ምናምን ብላ ትናደዳለች። ሁሉም መጥተው እንግዲህ እኔ አያት አለው እናንተ ውረዱ ወደ ታች ይላታል። ከዛ ማርኮን በደንብ ነው እንደ የተቆዳሽ ምናምን ብሎ ሙድ ይዝባትና ሽጉጥ ያሳያታል። ልጅቷም ሽጉጡን ስታይ በጣም ትደነግጥና በጣም ትናደድና ከወደቀችበት ወርቃ አይደለም እንግዲህ አውቃ ነው ቁጭ አለችው።
ከወደቀችበት እንግዲህ ተነስታ ትሮጥና ወደ ላይ ትወጣለች። እነሱም ወደ ታች ወርዱና ሰውዬ በጣም ግራ ይጋባል። ግራ ስለገባው እንግዲህ ልጁ ሳቤላ ከትላንትና ጀምራ እንዳልነቃች እንዴት አድርጌ ነው የምነግረው? ሙልጭ ብላ ሙልጭ ገደውላ እንግዲህ እያወራች ትገኛለች። በዚህ ማል ሰውዬ ቆሞ እየሰማት ነበረ። ምንድን ነው ያልሽው ልዩ? ምንድን ነው ያልሽው ብሎ በጣም ይደነግጣል። እሷም ትደነግጣለች። እንግዲህ እዚህ ጋር ሳቤላ ክፍል 2 እንግዲህ ይሄንን ይመስላል። ቀጣይ እስከምንገናኝ ቸር ያቆየን። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። ሀገራችንን ሰላም ያድርግልን። ባላችሁበት ሁላችሁንም ቸር እመኝላችኋለሁ። መልካም ጊዜ ይሁንላችሁ።